እንግዲህ ሁላችንም እንደምናስታውሰው ከትንሽ ጊዜ በፊት ሁሉም ሰው አፕወርክ እያለ ነበር። አፕወርክ ላይ አሁን ላይ ብዙ ሰዎች ለምን ጸጥ አሉ? አፕወርክ ላይ አሁን ላይ ስራ ማግኘት ለምን ብዙ ሰዎች ከበዳቸው? ይህን ቪዲዮ የሰራሁት እንግዲህ ከራሴ ኤክስፔሪንስ እና ከብዙ ፍሪላንሰሮች ጋር ኮላብ እንደማድረግ የመጣን ከነሱ ጠቅላላ ያገኘሁትን ኤክስፔሪንስ እና ጀርኒ ነው በዚህ ቪዲዮ የማካፍላችሁ ማለት ነው። ስለዚህ አፕወርክ ላይ መስራት የምፈልጉ ሰዎች ይሄ ቪዲዮ እጅግ በጣም ይጠቅማቸዋል ብዬ አስባለሁ። ሌትስ ጎ። አሁን ላይ ግን ሁሉም ጸጥ ብሏል። ይሄ የሆነው ለምንና በምን እንደሆነ የማስረዳችሁ ይሆናል። እንግዲህ አንድ ጀማሪ ፍሪላንሰር ወደ አፕወርክ አካውንት ክሬት ከማድረግ ጀምሮ አካውንቱን ቢውልድ ያደርጋል። ከዛ በኋላ ስራዎችን ለማግኘት ፕሮፖዛሎችን እያስገባ አፕላይ ያደርጋል፣ የተለያዩ ስራዎች ላይ በራሱ ስኪል ማለት ነው። እንግዲህ ብዙ ጊዜ እዚህ ጋር ሶሻል ሚዲያ ላይ የሚሰሩ ኢንፍሉዌንሰሮች ወይም ዩቲዩበሮች የሚነግሯችሁ ልክ አፕወርክ ላይ ስራ አግኝታችሁ ገንዘቦችን እንደምታፍሱ በዶላር አድርገው ነው የሚነግሯችሁ። ከዛ እነሱ ቴሌግራም ጆይን አድርጉ ምናምን ብለው የተለያዩ ኮኔክት ይገዙላቸዋል። እንደገና ፈርስት ጆብ ምናምን እያሉ ይሰጧቸዋል። በዛ መንገድ የተለያየ ቢዝነሳቸውን ይሰራሉ ማለት ነው። ነገር ግን አፕወርክ ላይ እነሱ ሊሰሩም ላይሰሩም ይችላሉ። ቢሰሩ እንኳን እነሱ ኦልሬዲ የሚያስፈልገውን የተለያዩ ሀስልመንቶች እንደገና ስትራግሎች አልፈው ኦልሬዲ ሁሉም ነገር አንብሎክ አድርገው ስለሆነ ለእነሱ ይቀላቸዋል። ይህን ያልኩት ለምን እንደሆነ አሁን የምነግራችሁ ይሆናል። ምክንያቱም ጀማሪ ፍሪላንሰር አፕወርክ ላይ እንደሄደ ስራ ማንም የሚሰጠው ሰው የለም፣ ጀማሪ ስለሆነ። እዛ ላይ ደግሞ እንደሚታወቀው እጅግ በጣም ብዙ ሚሊየን ፍሪላንሰሮች በተመሳሳይ እስኪል ስላሉ ክላይንቶች ደግሞ ከነዛ ፍሪላንሰሮች ውስጥ ነው መቅጠር የሚፈልጉት። ምክንያቱም ከጀማሪ ፍሪላንሰር ጋር ምንም አይነት ሰጣ ገባ ውስጥና የተለያዩ የስራቸው መጓታት ውስጥ ስለማይገቡ ልምድ ያለው ፍሪላንሰርን የሚፈልጉት። ስለዚህ ከእናንተ ከጀማሪዎቹ ቀድመው እነዛ ልምድ ያላቸው ፍሪላንሰሮች ያንን ስራ ያገኙታል ማለት ነው። በዚህ ምክንያት እናንተ ጀማሪ ሆናችሁ ምንም ስራ አታገኙም ማለት ነው። በዚህ ጊዜ እናንተ ኤክስፔክት አድርጋችሁ የመጣችሁት ከነዛ ኢንፍሉዌንሰር ወይም ዩቲዩበሮች ሰምታችሁ የመጣችሁት ነገር እዛ ጋር ሳታገኙ ስትቀሩ ምንም አይነት ትዕግስት አይኖራችሁም። አፕወርክ እጅግ በጣም ከተነገራችሁ አንጻር የማይገናኝ ነገር መሆኑን አምናችሁ ወዲያውኑ ተስፋ ቆርጣችሁ ትወጣላችሁ ማለት ነው። ዛሬ ግን እኔ በዚህ ቪዲዮ ያለውን እውነታና ምን ማድረግ እንዳለባችሁ የምነግራችሁ ስለሚሆን ትክክለኛውን ዳይሬክሽን ይዛችሁ አፕወርክ ላይ ስራ እንደምታገኙ ተስፋ አደርጋለሁ። የምታገኙበትን መንገድ በስነ ስርዓት ስለምነግራችሁ ማለት ነው። እንግዲህ አሁን ላይ አፕወርክ ላይ እኔም እንደ አፕወርክ ፍሪላንሰር በቋሚነት ለ3 ዓመታት ሰርቻለሁ ማለት ነው። እኔ ራሱ ስቲል አሁን ላይ ስትራግል ውስጥ እገኛለሁ ማለት ነው። እኔ መዋሻችሁ ነገር የለም። ፕሮፋይልንም አሳያችኋለሁ። እጅግ በጣም ብዙ ስራዎችን ሰርቻለሁ፣ ብዙ ወርክ አወሮችን ሰርቻለሁ። ነገር ግን አሁን ላይ ስትራግል ገብቻለሁ። ስትራግል የገባሁበትን መንገድ ራሴ የማስረዳችሁ ይሆናል ማለት ነው። እንግዲህ አዲስ ፍሪላንሰር ወደ አፕወርክ ሲመጣ ስራ ይገኛል አይገኝም የሚለው ለመናገር ያክል ስራ በስነስርዓት ይገኛል፣ ግን ምን ማድረግ አለበትና እንዴት ነው የሚያገኘውን የሚለው ማወቅ መቻል አለበት ማለት ነው። መጀመሪያ አካውንቱን በስነስርዓት ቢውልድ ማድረግ አለበት። አካውንቱን ቢውልድ በሚያደርግበት ፕሮፌሽን ወይም ስኪል በቂ ኖሌጅ እና ችሎታ ሊኖረው ይገባል። ይሄ መስትና መሟላት ያለበት ነገር ነው ማለት ነው። ከዚህ በቀደም እንዳየዋቸው እንዳጋጠሙኝ ብዙ ሰዎችንም ኢንተርቪው እና ኮንታክት እንደማድረግ መጠን ብዙ ችግሮችን ያየሁት እንግዲህ እስኪል የላቸውም። አብዛኛው ፍሪላንሰሮች ኢትዮጵያ ውስጥ አሁን ከዩቲዩበሮች እና ከኢንፍሉዌንሰሮች በቃ አፕወርክ ላይ እንደዚህ ገንዘብ አገኘው፣ እንደዚህ ስራ አገኘው፣ እንደዚህ ገንዘብ ምናምን ሲሏቸው በቃ ገብታችሁ ወዲያው ሬጅስተር አድርጋችሁ በስልካችሁ ምናምን ገንዘብ የምታገኙና ስራ የምታገኙ የሚመስላችሁ ሰዎች አላችሁ ማለት ነው። ይሄ ፈጽሞ ስህተት ነው ማለት ነው። አፕወርክ ማለት ልክ ትክክለኛ አሁን ስራ ሄዳችሁ የሆነ እስኪል ለምሳሌ ግንበኛ ከሆናችሁ አሁን ግንበኛ የተለያዩ የኮንስትራክሽን ስራ ላይ አሁን ሄዳችሁ ለመሰማራት ቢፈልጉ ሙያው ሊኖራችሁ ይገባል እንጂ ያ ሰውዬ ሊቀጥራችሁ በፍጹም አይችልም ማለት ነው። ሙያው መኖሩ ብቻ ሳይሆን የት ሰርቷል ምናምን የሚባሉ ሁሉ ጥያቄዎች ሊመጡባችሁ ይችላል። ምክንያቱም ሌላ ቦታ ላይ የሰራችሁትን ስራዎች ከዛ ሰው ጠይቀው ምናምን ነገር ነው ሊቀጥሯችሁ የሚችሉት ማለት ነው። ጎበዝ ነው እሱ፣ አሪፍ ግንበኛ ነው፣ እንደዚህ በአሪፍ ዋጋ ሰርቶልኛል ምናምን የሚለውን አይቶ ነው ያ ሰው የሚቀጥራችሁ ማለት ነው። አፕወርክ ማለት ልክ ተመሳሳይ የሆነ ኦንላይን ፕላትፎርም ማለት ነው። ይህንን መጀመሪያ አንደርስታንድ ማድረግ አለባችሁ። ዝም ብሎ አንድ ኢንፍሉዌንሰር ወይም ዩቲዩበር እንደዚህ ሰርቼ እንደዚህ ያገኘው ምናምን ሲላችሁ ቀላል መስሏችሁ ጭራሽ እንዳገቡ ማለት ነው። ምክንያቱም የኤክስፔክቴሽን ችግር እዚህ ጋር ፕሮብሌም እየሆነ ስላለ ማለት ነው። ምክንያቱም እዛ ጋር ተሞልታችሁ መጡትና የሚያጋጥማችሁ ፍጹም የተለያየ ነገር ሲሆን ቀጥታ ዘላችሁ ተስፋ ቆርጣችሁ እየወጣችሁ ስለሆነ ማለት ነው። ይህንን በጭንቅላታችሁ ማስመርና መያዝ ያስፈልጋል ማለት ነው በመጀመሪያ። በመቀጠል እንግዲህ ተስፋ አለመቁረጥ ነው። ጀማሪና ልምድ ያለው ፍጹም የተለያየ ነው። አፕወርክ ላይ አሁንም ስንመጣ ማለት ነው ጀማሪና ልምድ ያለው የተለያየ ነው ብለናል። ይህንን ካወቃችሁ በኋላ እንደ ጀማሪነታችሁ ተስፋ መቁረጥ የለባችሁ ማለት ነው። በቃ እኔ እዚህ ነገር ላይ ሰርቼ እስኪል አለኝ፣ በስኪሌ ሰርቪስ ሰጥቼ ገንዘብ ማግኘት አለብኝ ብላችሁ ቆርጣችሁ ከተነሳችሁ
ከጎን የሆነ ሌላ ነገር እየሰራችሁም ሊሆን ይችላል። ጀማሪ ስትሆኑ ቶሎ ስራ ስለማታገኙ ሙሉ በሙሉ ወደዛ ሽፍት ማድረግ የለባችሁም ማለት ነው። ሌሎች ነገሮችን መስራት ትችላላችሁ። ኦንላይን ላይ የምትሰሩ ሰዎች ከሆናችሁ የተለያዩ አውቶሜሽኖችን ልትሰሩ ትችላላችሁ። ሌሎች ሀስሎችን ከጎን መስራት ትችላላችሁ። ግን አፕወርክ ላይ እንደ ፕሮግረስ ከጎን ሁል ጊዜ ትሪት እያደረጋችሁት ፕሮፖዛል እያስገባችሁ ኮኔክት እየገዛችሁ አዳዲስ የፕሮፖዛል አጻጻፍ ከበር አጻጻፍ ከራሳችሁ ክሬት እያደረጋችሁ ከሌሎች ሰዎችም እያያችሁ አንድ ላይ ሚክስ እያደረጋችሁ የተለያየ አይነት ሙከራ የክላይንቶችን ሳይኪክ መንካት አለባችሁ ማለት ነው። ፕሮፖዛል ስታስገቡ ራሱ ክላይንቶችን ኪክ ማድረግ አለባችሁ። ያ ክላይንት በሆነ ቃል መሳብ መቻል አለባችሁ። የሆነች አንድ ወርድ አንድ ሴንቴንስ ልትወድ ትችላለች። ያንን ክላይንት እናንተ ላይ ፎከስ እንዲያደርገው ልታደርግ የምችለውና ሲምፕል የሆነና ቀለል ያለ ያልበዛ ጽሁፍ ከዚህ በፊት የሰራችሁትን ፖርትፎሊዮና ሳምፕል ስራዎች ከሰውየው ጆብ ፖስት ላይ በመውሰድ በማየት እሱ የፈለገውን ተመሳሳይ ነገር እዛ ጋር ማስቀመጥ ማለት ነው። እንደዚህ ሰርቼ ነበረ፣ እንደዚህ ስኬት አግኝቼ ነበር፣ እንደዚህ ከዚህ በፊት ሰርቼ ምናምን የሚሉ ነገሮችን አድ እያደረጋችሁ በየሴንቴንሳችሁ ውስጥ ሰውየውን ቀልቡን በመጀመሪያው አካባቢ ላይ በተለይ ከቨር ሌተራችሁ ላይ መያዝ ይኖርባችኋል ማለት ነው። ከዛ በዚህ መንገድ ኮንቲኒየስሊ ትቀጥላላችሁ። ለምን 1 ዓመት አይፈጅም? እኔ መጀመሪያ ስራ ያገኘሁት አልዋሻችሁም 1 ዓመት ከ3 ወር ምናምን አካባቢ ፈጅቶብኝ ነው የመጀመሪያ አፕወርክ ስራ ያገኘሁት ማለት ነው። ከዛ በኋላ ሁለተኛ ስራዬን ያገኘሁት ከ6 ወር በኋላ ነው። አሁንም በተጨማሪ 6 ወር ማለት ነው። አስቡት እንግዲህ። ያኛውም ስራ ግን አልተቋረጠም ነበር። የሚገርማቸው የመጀመሪያ ስራዬ ወደ 3 ዓመት ምናምን ስቲል ራሱ ኮንትራት ውስጥ ነን፣ ግን አቁመነዋል ስራውን። አክቹዋሊ ግን የመጀመሪያ ስራዬ በቃ በጣም ኮንቲኒየስ ነበርና እዛው ላይ ከዛ በኋላ ሁለተኛ ስራ ካገኘው በኋላ ማመን አትችሉም ማለት ነው። የስራ አይነት ነው በቃ ዝም ብለው ሲመጡ የነበረው ማለት ነው። እኔ ራሱ መሸከም ከምችለው በላይ ነው ስራዎች ሲመጡ የነበሩት እና ወደ ሌሎች ኤዲተሮች ሁሉ ኤዲተሮችን ከጎን እየቀጠልኩ ማለት ነው ሳሰራ የነበረበት ጊዜ ነበር ማለት ነው። እና እኔ ከዚህ ከአፕወርክ በምን ምክንያት ሺፍት አድርጌ ወደ ሌላ ነገር እንደገባውና እንዴት ደግሞ አሁን ላይ ስትራግል ውስጥ ስራ ማግኘት ራሱ የሆነ የሚከብድ አይነት ስሜት ውስጥ እንዴት እንደገባው መጨረሻ ላይ የማከፍላችሁ ይሆናል። ግን የራሴ ፕሮብሌም ነው አክቹዋሊ ምን ልምድ ያለኝና ቶፕ ሬትድ ፍሪላንሰር እንደሆነ መጠር ስራ አጣው ለማለት ያን ያህል ይቸግራል፣ በራሴ ፕሮብሌም ካልሆነ በስተቀር ማለት ነው። ምክንያቱም ጀማሪዎች ናቸው እንደዚህ አይነት ነገር እንትን የሚላችሁ ማለት ነው። እንደገና ሌላው ማስጠንቀቂያ የምነግራችሁ ነገር የመጀመሪያ ስራ ስታገኙ ሜቢ የሆነች አንድ ቻንስ ልትሆን ትችላለች። ያቺን ቻንስ አግኝታችሁ ስራ የምታገኙ። ስለዚህ ሁል ጊዜ አክቲቭ ሆናችሁ አፕወርክ ላይ መቼ ኢንቪቴሽን ሊላክላችሁ እንደሚችል አታውቁም። ፕሮፖዛል ያስገባችሁት በምን አይነት ሰዓትና በምን አይነት ቅስፈት ሊመለስላችሁ እንደሆነ ስለማታውቁ ኤቭሪ ታይም መከታተል አለባችሁ ማለት ኢሜይላችሁን ቼክ ማድረግ አለባችሁ። ምናምን የሆነ ሜሴጅ ሲላክላችሁ ኢንቪቴሽን ሲላክላችሁ ቶሎ ገብታችሁ አፕላይ ማድረግ ይኖርባችኋል። እንደገና ደግሞ ከክላይንቱ ጋር ኢንጌጅ ማድረግ ይኖራችኋል ማለት ነው። ፕሮፖዛላችሁ ላይ ከመለሰ ማለት ነው። ስለዚህ በዚህ መንገድ አመት ሊሆን ይችላል መጓዝ መቻል አለባችሁ። በቃ ስትሮንግ ሰው ነው አፕወርክ ላይ ሰብሮ ገብቶ ስራዎችን ሊያገኝ የሚችለው ብዬ አስባለሁ፣ እንደ ጀማሪ ማለት ነው። ከዛ በኋላ ግን ብዙ ስራዎችን ካገኛችሁት በቃ ጨዋታ ነው የምላችሁ። እኔ የእውነቴን ነው የምነግራችሁ። እኔ ከራሴ ኤክስፒሪየንስ ነው ምነግራችሁ። እኔ ኢንቪቴሽን በቀን 3-4 የሚገባልኝ ጊዜ ነበረ። ኢንቪቴሽን በቀን 3-4 ሰው ማለት ነው የሚገባልኝ ማለት ነው። በቀን እኮ ነው ሳይቋረጥ በቀን በሳምንት 10 ምናምን ድረስ ኢንቪቴሽን እያገኘው የሚሄድበት ጊዜ ነበር። እና አፕወርክ አንዴ ብሮክ አድርጋችሁ ከገባችሁት እጅግ በጣም ሲምፕል ነው የሚሆነው ማለት ነው። ምክንያቱም ኢንቪቴሽን አፕላይ ራሱ ጭራሽ አታረጉ ማለት ነው። እናንተ ምናልባት ስፔሲፊክ የምትፈልጉት ስራ ካልሆነ አፕላይ አታረጉም። በኢንቪቴሽን ብቻ የምትፈልጉትን እየመረጣችሁ አፕላይ እያደረጋችሁ ስራዎችን ማግኘት ትችላላችሁ። ምክንያቱም ቶፕ ሬትድ ፍሪላንሰር ከሆናችሁ በኋላ $1000 እና ከዛ በላይ ከሰራችሁ በኋላ ቶፕ ሬትድ ባጅ ይሰጣችኋል። እንደገና ጆብ ሰክሰስ ስኮራችሁ ደግሞ 100% ከሆነ ይሄ በቃ ክላይንቶች በጣም የሚፈልጉትና የሚወዱት ነገር ነው። በቃ እናንተን መቅጠር የሚፈልጉት ለእናንተ ኢንቪቴሽን የሚልኩላችሁ ማለት ነው። እንደገና ሌላው የምነግራችሁ ነገር እዚህ ጋር ፕሮፋይላችሁን በጣም መጠበቅ አለባችሁ፣ ሴኩር ማድረግ አለባችሁ። እንግዲህ እንደሚታወቀው አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው። ስለዚህ አንድ ስራ ስታገኙ ያንን ክላይንት በስነስርዓት አስተናግዳችሁ የሚፈልገውን ስራ ሰርታችሁ በጸባይ ተለያይታችሁ አሪፍ ሬቲንግ እንዲሰጣችሁ ማለት ነው። ፕሮፋይላችሁን ፕሮቴክት የሚያደርገው አሪፍ ሬቲንግ ስለሆነ አሪፍ ሬቲንግ ማግኘት መቻል አለባችሁ ማለት ነው። በዚህ መንገድ ቶፕ ሬትድ ትሆናላችሁ $1000 እና ከዛ በላይ ስትሰሩ። ከዛ በኋላ በጣም ስራዎች ይቀላችኋል። እኔ አይስዌር ነው ብላችሁ ስራዎች እስከዛ ድረስ ከደረሳችሁ ከዛ በኋላ ጭራሽ ስራ አገኛለሁ አላገኝም የሚል ጥያቄ አይኖርባችሁም ማለት ነው። እኔ እንዴት አሁን ላይ ስትራግል ያልኳችሁን ነገር ልንገራችሁ፣ እኔ እንዴት ከጨዋታ እንደወጣው ማለት ነው። የሆነ ሰዓት ላይ እኔ በራሴ ጉዳይ እና በሌሎች የስራ ብዛቶች ምክንያት አፕወርክን ሙሉ በሙሉ አቁሜ ነበር፣ ዘጋዊ ማለት ነው። ከማንኛውም ክላይንት ጋር ያለኝን ስራ በሙሉ
ጨረስኩና አዲስ ስራ መቀበል ምናምን አቁሜ ሌሎች ስራዎች ስለነበሩ የተሻሉ ኦፖርቹኒቲዎች ስላገኘው ወደ እነዛ ሺፍት አድርጌ ነበር ማለት ነው። ከዛ በኋላ ምን ተፈጠረ? 1 ወር 2 ወር 3 ወር ምናምን ድረስ ቆየው ማለት ነው። ከዛ በኋላ ተመልሼ ወደ አፕወርክ በምመለስበት ሰዓት ስራዎችንም አፕላይ ሳደርግ ምናምን ያን ያህልም አፕላይ አደርጋለሁ ብዬ አላስብም። አክቹዋሊ ግን ኢንቪቴሽን ምናምን እንደዛ እንደ ጎርፍ የሚመጣልኝ የነበረ ልጅ ጸጥ አለ ማለት ነው። ፕሮፋይል ለካ አፕወርክ ምን ያደርጋል መስላችሁ? እናንተ አክቲቭ በሆናችሁ ቁጥር የተለያዩ ገንዘቦች በእናንተ አፕወርክ አካውንት ውስጥ በተንሸራሸሩ ቁጥር ከእናንተ አፕወርክ አካውንት ወደ ባንክ አካውንታችሁ፣ ከክላይንት ወደ እናንተ አፕወርክ አካውንት ገንዘቦች በገቡ በወጡ ቁጥር እና ከተለያዩ ክላይንቶች ጋር ኢንጌጅ ባረጋችሁ ቁጥር የእናንተን ፕሮፋይል ቡስት እያደረገ ለሌሎች ክላይንቶች የሚያደርስላችሁ አፕወርክ ነው ማለት ነው። ልክ አሁን ቲክቶክ ላይ ቪዲዮ ስለቁ ሁል ቀን በየቀኑ የሚለቁ ከሆነ ቫይራል እንደሚወጣላችሁ አፕወርክ ላይም አክቲቭ በሆናችሁ ቁጥር አካውንታችሁን ቡስት እያደረገ ክላይንቶች ኢንቦክስ እንዲያደርጉላችሁ ወይም ኢንቪቴሽን እንዲልክላችሁ የሚያደርገው ራሱ አፕወርክ ነው ማለት ነው። እኔ ያን ያህል ጊዜ ከአፕወርክ በመራቄ ምክንያት አፕወርክ አካውንቴን ሪስትሪክት አድርጎ ያዘው ማለት ነው። በቃ ቫይራል እንዳይወጣና ክላይንቶች ጋር እንዳይደርስ አድርጎት ምንም አይነት ያ ሁሉ ኢንቪቴሽን የሚደርሰኝ እንግዲህ አካውንቴ እንደዛው 100% ነው። ጆብ ሰክሰስ ስኮሩ ቶፕ ሬትድ ነኝ ኤቭሪቲንግ እንዳለ ሆኖ ግን አንድ ኢንቪቴሽን እንኳን በአንድ ወር አልደረሰኝም ማለት ነው። በጣም ነው የገረመኝ የነበረውና አሁን እንደገና አንዳንድ ስራዎችን እያገኘው ነው ማለት ነው። እንደገና ደግሞ የአንድ ሁለት ክላይንቶች ጋርም ጥሩ የሆነ ኮሚኒኬሽን አልነበረኝም እና በዛ ምክንያት ስለራኩኝም ስለዘጋውም እነሱ ባድ ሪቪው ሰጥተውኝ ከመቶ እንግዲህ ወደ 93 አሁን ላይ ወርዷል ማለት ነው። እንትን ላይ በሚገርም ሁኔታ ማለት ነው። እንግዲህ እንደገና እንደምመልሰው ተስፋ አደርጋለሁ። አክቹዋሊ እኔ ከጎን የምሰራቸው ብዙ ነገሮች ስላሉ ያን ያህል አያስጨንቀኝም ማለት ነው። ነገር ግን ሪል የሆናችሁ ፍሪላንሰር እና ስኪል አለኝ ብላችሁ መታሰቡ ከሆናችሁ አፕወርክ ስቲል ያረፈደበት ነገርና በየጊዜው አፕዴት የሚሆን ከዘመኑ ጋር የሚሄድ ኤአይም እየዘመነ ቢሄድ ከዛው ጋር ተያይዞ የሚመጡ የተለያዩ ስኪሎችና ስራዎች አሉ ማለት ነው። ስለዚህ ምንም የማይረፍድባችሁና ሪል የሆነ ሰርታችሁ የሚከፈላችሁ ፕላትፎርም ነው። ስለዚህ ተጠቀሙበት ያለው የዛሬ ቪዲዮ ይሄንን ይመስላል። እንግዲህ እኔን ማግኘት ከፈልጋችሁና ጥያቄ መጠየቅ ከፈልጋችሁ ቴሌግራም ዲስክሪፕሽን ላይ ያለ ማለት ነው። ቴሌግራም አካውንቶች ማለት ነው። በቴሌግራም ገብታችሁ ዲስከሽን ግሩፖችም አሉ። ከተለያዩ ተያያዥ ጉዳይ ላይ ከሚወያዩ ሰዎች ጋር መወያየት ትችላላችሁ ማለት ነው። በዛሬ ቪዲዮችን ይመስላል። ቻናሉን ሰብስክራይብ አድርጉ። ከዛሬ በኋላ የተለያዩ እንደዚህ አይነት ቪዲዮችን የምለቅላችሁ ይሆናል ማለት ነው። እስከ ሌላ ቪዲዮ እስከምንገናኝ ይመቻችሁ። ባይ ባይ።